እውነትን ታውቃላችሁ እውነትም አርነት ያወጣችኋል ይላል የእግዚአብሔር ቃል። ይሄ መጽሐፍ የምትመለከቱት በመገናኛ ድንኳን የተጻፈ መጽሐፍ ነው። በብሉይ ኪዳን እና አሮን በነ ሙሴ ዘመን ሰዎች የኃጢአቶቻቸውን ስርየት ከእግዚአብሔር ጋር የሚታረቁበት ቦታ ነው። ሰዎች ነውርና እንከን የሌለበትን ጠቦት ያመጣሉ። ከዛ በዛ ጠቦት ላይ ሁለት እጆቻቸውን ይጭናሉ። ያ ኃጢአተኛው ኃጢአቱን ያሸክማል። ለዛ ኃጢአት ደግሞ የኃጢአት ደሞዝ ሞት ነው ይላል የእግዚአብሔር ቃል። ስለዚህ ደም ሳይፈስ ስርየት ስለሌለ ከእግዚአብሔር ጋር የሚታረቁበትና ትክክለኛ የኃጢአትን ስርየት የሚያገኙበት መንገድ ነው። ይህ በኦሪት በብሉይ ኪዳን ዘመን የነበረ ስርዓት ነው። ታዲያ ይሄ ስርዓት አሁን ላይ ምን ያደርግልናል? ኢየሱስ ክርስቶስ ሲናገር ምንድነው የሚለው? መጽሐፍትን ካላመናችሁ እኔን ልታምኑ አትችሉም ይላል። ታዲያ የተጻፈው መጽሐፍ በብሉይ ኪዳን ላይ የተደረገውን ስርየትን ያንን በዛ መሰረት ነው ኢየሱስ ክርስቶስን ማግኘት የምንችለው። ትክክለኛውን መሲሁ የእግዚአብሔር ልጅ እውነተኛውን መሲሁን የእግዚአብሔርን በግ ማግኘት የምንችለው በዛ መሰረት ነው። የኃጢአቶቻቸውንም ስርየት ሰዎች ማግኘት የሚችሉት በተጻፈው ቃል አማካኝነት። ስለዚህ ይሄ መጽሐፍ ትክክለኛ የኃጢአቶቻቸውን ስርየት እንድታገኙ ከኢየሱስ ክርስቶስ ጋር የሚያገናኝ መጽሐፍ ነው። እንዴት ኃጢአቶቻቸውን ሁሉ በኢየሱስ ክርስቶስ እንደተሻገረና ለዛ ኃጢአትም ደግሞ በመስቀል ላይ ለምን እንደሞተ በትንሣኤው ደግሞ ምን እንዳደረገልን በደንብ የሚናገር መጽሐፍ ነው። መጽሐፉ ወደስ ምንድነው የሚለው? የመገናኛ ድንኳን የኢየሱስ ክርስቶስ ስዕላዊ መግለጫ ይላል። ይህንን መጽሐፍ በድረ ገጾቻችን ማግኘት ትችላላችሁ። እናመሰግናለን።